በዚህ ዓለም አሸናፊ ለመሆን ስኬታማ ለመሆን በጣም አስፈላጊ የሆኑ 3 መሰረታዊ ነጥቦች ላጋራችሁ መጣሁ። እነዚህ 3 መሰረታዊ ነገሮች ምንድናቸው ካላችሁኝ፣ አንደኛው ነገር አንተ ወይ አንቺ አንድ ሰው ነህ ወይ አንድ ሰው ነሽ። ስለሆነም በዚህ ዓለም ሁሉንም እውቀቶች፣ ሁሉንም ጥበብ፣ ሁሉንም ስራ፣ ሁሉንም ሙያ መያዝ አትችይም። በዚህ ዓለም ኢን ሚሊየንስ ኖት ኦንሊ ሚሊየንስ ቢሊየንስ ኦፖርቹኒቲ አለ። በጣም ብዙ አማራጮች አሉ። ስለዚህ ድሮ የሚባለው የነበረ ነገር አማራጭ ካለ መፍትሄ አለ የሚባል ነገር ነበር። አሁን ግን ሳየው ያ አባባል ትክክል እንዳልሆነ ነው ማለት ነው። አማራጮች ሁል ጊዜ ለሰው ልጆች ሁሉ አቅማቸው አውጥተው እንዳይሰሩ፣ ትልቅ ውጤት እንዳያመጡ ዋነኛ ገደብ አማራጭ የሚባል ነገር ነው ማለት ነው። ኦፖርቹኒቲ መኖር በጣም ትልቅ አደጋ ነው ለሰው ልጅ ማለት ነው። ስለዚህ መሆን ያለበት አንድ ስኪል ነው የሚያስፈልግህ ማለት ነው። የመጀመሪያው ነገር አንድ ስኬታማ ሰው ብለን የምንጠራው በዓለም ይሁን በዚህ ማንኛውም ሀገር፣ ማንኛውም አካባቢ፣ ማንኛውም ቤተሰብ አንድ ሰው በቃ ባለጸጋ ነው፣ የተዋጣለት ነው፣ ተሳክቶለታል የምንለው አንድ ስኪል ሲኖረው ነው። አንድ ክህሎት፣ አንድ ለሱ ብቻ የተሰጠ ልዩ ስጦታ በእግዚአብሔር ዘንድ ተለይቶ የተሰጠው በረከት ነው ማለት ነው። ያ በረከት በማንም ሰው ሊተካ የማይችል አቅም እና የችግሮች መፍትሄ ያለበት ስኪል ወይም ክህሎት መኖር አለበት ማለት ነው። ስለዚህ የመጀመሪያው ነገር አንድ ሰው ስኬታማ እንዲሆን መኖር ያለበት ልዩ የሆነ ስፔሲፊክ የሆነ እውቀትና ክህሎት ነው ማለት ነው። ይህ አንደኛ ነገር ነው እንጂ አንዴ መምህር፣ አንዴ ባንክ ሰራተኛ፣ አንዴ ባለስልጣን፣ አንዴ አሰልጣኝ፣ አንዴ ሊስትሮ፣ አንዴ ሸማኔ፣ አንዴ ገበሬ ምናምን እያልክ ስኬታማ የምትሆንበት መንገድ የለም። ቢኖርም እጅግ በጣም መጨረሻው ላይ ውድቀት ነው ማለት ነው። ስለዚህ የመጀመሪያው ማወቅ ያለብህ ከኔ ጋር የሚሄድ ልዩ ብቃት፣ ልዩ ተሰጥኦ ምንድን ነው፣ ባይከፈለኝም በደስታ ምሰራበት ስራ ምንድን ነው ብለህ ማሰብ አለብህ ማለት ነው። ይህ አንደኛው ነገር ነው ማለት ነው። ሁለተኛው ነገር ምንድን ነው ካላችሁኝ፣ አንድ ሰው ስኬታማ እንዲሆን በጣም መሰረታዊ ነገር ደፋር መሆን አለበት። ይህ ብዙ ሰው በዚህ ዓለም ያለው 8.1 ቢሊዮን ሕዝብ የማይደፍረው ነገር ነው፣ ፈሪ ነው ማለት ነው። ስለዚህ ባለህ እውቀት፣ ባለህ ችሎታ ደፋር መሆን አለብህ ማለት ነው። ደፋር ካልሆንክ ደፍረህ የምታውቀውን መናገር ካልቻልክ፣ የምታውቀውን መስራት ካልቻልክ፣ በተለያዩ ምክንያቶች ከፈራህ ይሉንታን፣ ሰቀቀን፣ ትችትን ወደ ኋላ የሚያስቀርህ ከሆነ አንተ ፈሪ ነህ ማለት ነው። አንተ ደፋር አይደለህም ማለት ነው። ስለዚህ ማንኛውም ደፋር ያልሆነ ሁሉ ወዳቂ ነው። አሁን በዚህ ጊዜ በሶሻል ሚዲያ ራሱ ብዙ ሰዎች እውቀት እያላቸው አቅም እያላቸው ቫይራል መውጣት አይችሉም። ለምንድን ነው ቫይራል መውጣት የማንችለው? እኔም ጭምር ማለት ነው። እንፈራለን። ደፋሮች አይደለን። መድፈር አንችልም። መድፈር የማንችልበት ምክንያት ያደግንበት አካባቢ፣ የተማርንበት ትምህርት፣ ባህል፣ በተለያዩ መንገዶች ዝም በል ይሄ ነገር አይባልም ምናምን እየተባልን ስላደግን እንግዲህ ኢጎ የምንለው ወይም ደግሞ አይደንቲቲ የምንለው አስሮ ይዞናል ማለት ነው። ይህንን በጥሰ መውጣት እስካልቻል ድረስ ደፋር አትሆንም። ደፋር ካልሆንክ ስኬታማ አትሆንም። ስለዚህ በዚህ ጊዜ ደፋር እና እውነተኛ እና ሀቅ የሆነ ለዚህ ዓለም ልዩ ተሰጥኦ ይዞ መጥቶ በድፍረት
መናገር ካልቻለ፣ በድፍረት መስራት ካልቻለ፣ በድፍረት መጠየቅ ካልቻለ ስኬታማ አትሆንም ማለት ነው። ስለዚህ ሁለተኛው ነገር ደፋር መሆን አለብህ ማለት ነው። ሶስተኛውና የመጨረሻው ለሰው ልጆች ሁሉ በዚህ ዓለም ስኬታማ ለመሆን በጣም ወሳኝ ነገር ኮንቲኒቲ ነው። ኮንሲስተንሲ ተከታታይነት ነው። ኮንቲኒዩስ ኢምፕሩቭመንት የካይዘን ኢምፕሩቭመንት ይሉታል። በየጊዜው ባለህ ስኪል በድፍረትህ ሁል ጊዜ ያንን ነገር በተከታታይ ማድረግ አለብህ። ለዚህ ትልቁ ማሳያ ህይወት አሁን ነው። አሁን የሚባለው ደግሞ የሚቋረጥ ነገር አይደለም። ስለዚህ በዚህ ቅጽበት በደስታ በንቃት በመነሳሳት በትጋት መስራት የምትችለው ሁል ጊዜ አድርገው። ካልሆነ አንድ ጊዜ ሞክረህ አልተሳካ